አትረዳትም። በቃ ፔኗን ዲፕሬሽን ውስጥ ስትሆን ጭንቅጭቅ የምታመጣብህ ይመስላል። ተረተኛል። ዲፕሬት ፊሊንግ ውስጥ ስትሆን አቴንሽን ስትፈልግ እንደማንኛውም ሴት ብዙ ጊዜ ፎር ግራንትድ እንወስደዋል። ምክንያቱም እንደዚህ አይነት የዋ ሴቶችና ኢኖሰንት ሴቶች ሌላ መደበቂያ የላቸውም። ቀድሜ እንደተናገርኩት በቃ ብዙ ጊዜ አቴንሽናቸው ወጥ ነው፣ አንድ ሰው ላይ ነው። ተረተኛል። ምንም በቃ ኢንስታግራሟ ብትገባ ምንም የለም፣ ቲክቶኳ ብትገባ ምንም የለም፣ ጋለሪዋ ብትገባ ያንተ ፎቶ ነው ያለው። ተረተኛል አይደለም። ኢቭን እንኳን ፊልም ብታይ እንዴት ልበልህ ኤኒ ነገር የምታስበው ከመሬት ተነስታ እኔ አንዳንዴ ይገርመኛል። ምግብ አለመብላት አርጊውመንት ሊያስነሳ ይችላል። ለምን አልበላህም ብላ ለአንተ ጉዳይ ልትጭቅጭቅ ውስጥ ልትከት ትችላለች። በሰዓቱ ጭቅጭቅ አድርገህ ነው ምንድነው ሴትዮ ምን አገባት ስለበላው ስላልበላው ነው የምትለው። ካለፈ በኋላ ግን ይገባሃል የምርኬር ማረጓ እንደሆነ ብላ ብላ የምትጨቃጨቅ ተረተኛል አይደለም። የሆነ ነገር አረጋለሁ ብላ ያሰብከውን ኮንስተንትሊ አርጋ ብላ መግፋቷ ስለምትወድ አንተ ደስ የሚልን እንድታረግ ተረተኛ ሰው እንድትሆንላት ከማሰብ ነው። ጭቅጭቅ አልነበረም። ግን ይሄ የሚገባ ስታጣት ነው። እውነት ለመናገር ጥሩ ሴቶችን ብዙ ጊዜ አብረው እያሉ አንደርስታንድ እናረጋቸውም። ወንዶች ሲሄዱ ነው የሚገባ። ከዛ በኋላ እነዛ ነገሮች ስታጣ ነው የሚገባ። ተረተኛል አይደለም። አብረው እያሉማ ፎር ግራንትድ ልክ እንዴት ነው ብዙ ወንድ እናቱን ፎር ግራንትድ ይወስዳል አይደለም። ብዙዎቻችን እናቶቻችንን ፎር ግራንትድ ነው የምንወስደው። ወይ ስትታመም ወይ ከህይወት ስናጣት ነው የምር የሚከፋን የሚጎልብን። ልክ እንደዚህ አይነት ሰዎች ናቸው። እናትም ባይሆን ጥሩ ሴት እንደዛው አይነት ባህሪ ነው ያላት። ኬር ታረጋለች ለአንተ። ተረተኛል አይደል? መብላት ያሳስባታል። በሰላም ማታ መግባት ያሳስባታል። ስታመሽ ትጨነቃለች።